በዚህ ቻናል ላይ እጅግ በጣም ጠቃሚና ዘርፈ ብዙ የጤና መረጃን ወደ እናንተ ወደ ተመልካቾቼ እያደረስኩኝ ይገኛለሁ። ሐሳብ አስተያየታችሁ አይለኝ። ጥያቄያችሁን ደግሞ ከታች በኮሜንት ላይ አስፍሩልኝ። ጥያቄያችሁን አይቼ በርካታ የጤና መረጃዎችን ወደ እናንተ የማደርስ ይሆናል። እንግዲህ ክብራትና ክብራን ተመልካቾቼ በዚህ የጤና መረጃችን ላይ የምንመለከተው ለፈጣን የፀጉር እድገት መመገብ ያለባችሁን 11 ጤናማ ምግቦችን በሚገባ የምነግራችሁ ይሆናል። እነዚህ ምግቦች እንግዲህ ለፀጉራችሁ እድገት፣ ጥንካሬ በጣም ጠቃሚ ናቸው። ከሰሞኑ እጅግ በጣም በርካታ ቪዲዮዎችን ከፀጉር ጋር በተያያዘ እየሰራሁላችሁ እገኛለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ጠቃሚ የጤና መረጃን ማግኘት የምትችሉ ይሆናል። እንዲሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ ስል በአክብሮት ጠይቃችኋለሁኝ። እስከ ፍጻሜው አብረን እንቆይ። ለፀጉር እድገት ከምትመገቡት ምርጥ ምግቦች መካከል እንደ እንቁላል፣ ቅጠላማ አትክልቶችናም የሰባ አሳ ያሉ ከፍተኛ የአመጋገብ ዋጋ ያላቸው ምግቦች ናቸው። የንጥረ ነገሮች እጥረት የፀጉርን ጤንነት ሊጎዳና የፀጉር መርገፍ ሊያስከትል ይችላል። የምግብ እጥረት በፀጉር ላይ ምን ተጽዕኖ ያሳድራል የሚለውን በአጭሩ ልንገራችሁ። ብዙ ሰዎች ጠንካራና ጤናማ ፀጉር ይፈልጋሉ፣ በተለይም እያደጋችሁ ስትመጡ። ይሁን እንጂ ፀጉር ምን ያክል በፍጥነት እንደሚያድግ እና ምን ያክል ጤናማ እንደሆነ እንደ ዕድሜ፣ በአጠቃላይ ጤናችሁ፣ በዘረመል ወይም ደግሞ በዘር፣ በአካባቢ ሁኔታ፣ በመድኃኒቶችና አመጋገብን ጨምሮ በብዙ ነገሮች ላይ የተመሰረተ ነው። እንደ ዕድሜና ጄኔቲክስ ወይም ደግሞ ዘር ያሉ አንዳንድ ሁኔታዎችን መቀየር ባትችሉም አመጋገብ ግን ልታሻሽሉት የምትችሉትና በፀጉራችሁ ላይ ጉልህ ለውጥ የምታመጡበት አንዱ ምክንያት አመጋገባችሁ ነው። ከምግብ የሚገኘው ቪታሚኖችና ማዕድናት ለፀጉር እድገት፣ ዑደትና በሴሉላር ውስጥ ትልቅ ሚናን ይጫወታሉ። ትክክለኛ ንጥረ ነገር የሌለበትን አመጋገብ መጠቀም የፀጉር መርገፍን ያስከትልባቸዋል። ጥናቶች እንደሚያመለክቱት ቫይታሚን ቢ12 እና የቫይታሚን ዲ እጥረት ባዮቲን፣ ሪቦፍላቪን፣ አይረን ወይም ደግሞ ብረትና ሌሎች ንጥረ ነገሮች ከፀጉር መነቃቀል ጋር ተያይዘዋል። የነዚህ ንጥረ ነገሮች ወይም ደግሞ ቫይታሚኖች እጥረት አለባችሁ ማለት በቀላሉ የፀጉር መርገፍ ይከሰትባችኋል። በእነዚህ ቪታሚኖችና ማዕድናት የበለጸገ የተመጣጠነ ምግብን መመገብ የፀጉርን እድገት ለማፋጠን ይረዳል። በተለይም በተመጣጠነ ምግብ እጥረት ምክንያት የፀጉር መርገፍ እያጋጠማችሁ ከሆነ ታዲያ አሁን ለፈጣን የፀጉር እድገት መመገብ ያለባችሁ ጤናማ 11 ወሳኝ ምግቦች ምንድናቸው የሚለውን ዘርዝሬ ልንገራችሁ። አንደኛ እንቁላል ነው። እንቁላል ለፀጉር እድገት አስፈላጊ የሆኑ ሁለት ንጥረ ነገሮችን የፕሮቲንና የባዮቲን ምንጭ ነው። በቂ ፕሮቲንን መመገብ ለፀጉር እድገት አስፈላጊ ነው፣ ምክንያቱም የፀጉር መርገጫዎች በአብዛኛው ከፕሮቲን የተሰሩ ናቸው። በአመጋገብ ውስጥ የፕሮቲን እጥረት የፀጉር መርገፍን ያስከትላል። ባዮቲን ኬራቲን የተባለ የፀጉር ፕሮቲንን ለማምረት በጣም አስፈላጊ ነው። ለዚህም ነው የባዮቲን ተጨማሪዎች ለፀጉር እድገት ብዙ ጊዜ በገበያ ላይ የሚቀርቡት። እንቁላሎች የዚንክ፣ የሴሊኒየም እና ሌሎች ለፀጉር ጠቃሚ ንጥረ ነገሮች ትልቅ ምንጭ ናቸው። ይህ ለፀጉር ጤንነት ከምትመገቡት ምርጥ ምግቦች አንዱ ያደርጋቸዋል። ሁለተኛ ደግሞ የቤሪ ፍሬዎች ነው። የቤሪ ፍሬዎች የፀጉር እድገትን ሊደግፉ በሚችሉ ጠቃሚ ውህዶችና ቫይታሚኖች ይዘዋል። ይህ ቫይታሚን ሲን ያጠቃልላል። እሱም ጠንካራ የጸረ ሙቀት ፈሳሽ ባህሪያት አለው። አንቲ ኦክሲዳንትስ ፍሪ ራዲካል ከሚባሉ ጎጂ ሞለኪውሎች የፀጉር ከረጢቶችን ለመከላከል ይረዳል። እነዚህ ሞለኪውሎች በተፈጥሯቸው በሰውነትና በአካባቢው ይገኛሉ። ሰውነት ቫይታሚን ሲን በመጠቀም ኮላጅን ለማምረት ፀጉርን ለማጠናከር የሚረዳው ፀጉር እንዳይሰባበር ይረዳል። ከዚህም በላይ ቫይታሚን ሲ ሰውነት ብረትን ከምግብ ውስጥ እንዲወስድ ይረዳል። ዝቅተኛ የብረት መጠን የደም ማነስን ሊያስከትል ይችላል። ይህ ደግሞ የፀጉር መጥፋት ወይንም ደግሞ የፀጉር መርገፍን የሚያስከትል ችግር ነው። ሶስተኛ ደግሞ መመገብ ያለባችሁ ምግብ ስፒናች ወይንም ደግሞ ቆስጣን መውሰድ አለባችሁ። ስፒናች እንደ ፎሌት፣ አይረን እና ቫይታሚን ኤ እና ሲ ባሉ ጠቃሚ ንጥረ ነገሮች የተሞላ
ጤናማ አረንጓዴ አትክልት ነው። ለፀጉር እድገት ጠቃሚ ናቸው። ጥናቶች እንደሚያሳዩት ቫይታሚን ኤ ለፀጉር እድገት ጠቃሚ ነው። ነገር ግን ከመጠን በላይ ቫይታሚን ኤን መውሰድ ወይም ደግሞ መጨመር የፀጉር መርገፍን ሊያስከትል ይችላል። ስፒናች ለፀጉር እድገት አስፈላጊ የሆነው ከእጽዋት ላይ የተመሰረተ ትልቅ የአይረን ምንጭ ነው። አይረን ቀይ የደም ሴሎች በሰውነት ውስጥ ኦክሲጅንን እንዲሸከሙና ሜታቦሊዝማችሁን እንዲያንቀሳቅሱና እድገትንና ጥገናን ለማገዝ ይረዳል። ከዚህም በላይ የብረት ወይም ደግሞ የአይረን እጥረት የፀጉር መርገፍን ያስከትልባቸዋል። አራተኛ ደግሞ መመገብ ያለባችሁ ወፍራም አሳ በሚገባ መመገብ አለባችሁ። ወፍራም አሳ የምንላቸው እንደ ሳልሞን፣ ሄሪንግ፣ ማካሬል ያሉ የሰቡ አሶች የፀጉርን እድገት የሚያበረታቱ ንጥረ ነገሮች አሏቸው። የኦሜጋ 3 ፋቲ አሲድ ምንጮች ምርጥ ናቸው። ኦሜጋ 3 እና ኦሜጋ 6 ፋቲ አሲድ እንዲሁም ጸረ አንቲ ኦክሲዳንትን የያዙ ተጨማሪ መድኃኒቶችን መውሰድ የፀጉር መርገፍን እንደሚቀንስና የፀጉር እፍጋትን እንደሚቀንስ ተረጋግጧል። ወፍራም አሳ ጠንካራና ጤናማ ፀጉርን ለማራመድ የሚረዱ ንጥረ ነገሮች የፕሮቲን፣ የሴሊኒየም፣ የቫይታሚን ዲ3 እና ቢ ቪታሚኖች ምንጭ ነው። አምስተኛ ደግሞ ስኳር ድንችን መመገብ አለባችሁ። ስኳር ድንች ትልቅ የቤታ ካሮቲን ምንጭ ነው። ሰውነት ይህን ውህድ ወደ ቫይታሚን ኤ ይለውጠዋል። ይህም ከፀጉር ጤና ጋር የተያያዘ ነው። የቫይታሚን ኤ እጥረት የፀጉር መርገፍን ያስከትልባቸዋል። ይሁን እንጂ ከመጠን በላይ ቫይታሚን ኤን መጠቀምም የፀጉር መርገፍን ያስከትላል። ስለዚህ ኦቨር ቫይታሚን ኤን መጠቀም የለባችሁም። ስድስተኛ ደግሞ አቮካዶ ነው። አቮካዶ ጣፋጭ፣ ገንቢና ጥሩ የስብ ምንጭ ነው። በተጨማሪም የፀጉር እድገትን የሚደግፍ የቫይታሚን ኢ በጣም ጥሩ ምንጭ ነው። ልክ እንደ ቫይታሚን ሲ፣ ቫይታሚን ኢ ነፃ ራዲካልን በማጥፋት ኦክሲዴቲቭ ውጥረትን ለመከላከል የሚረዳ አንቲ ኦክሲዳንትስ ነው። ሰባተኛ ደግሞ ለውዝ። ለውዝ ጣፋጭ፣ ምቹና ለፀጉር እድገት ጠቃሚ የሆኑ የተለያዩ ንጥረ ነገሮችን ይዟል። ከዚህም በላይ ብዙ አይነት ቪታሚኖችን፣ ዚንክ እና አስፈላጊ የሰባ አሲዶችን ይሰጣሉ። የእነዚህ ንጥረ ነገሮች እጥረት የፀጉር መርገፍን ያስከትላል። ለውዝ ከፀጉር እድገት በተጨማሪ የተለያዩ የጤና ጥቅሞችን ይሰጣል። እብጠትን መቀነስና ለልብ ህመም የመጋለጥ እድልን ይቀንሳል። ስለዚህ ለውዝን ብትመገቡ ተመራጭነት አለው። ስምንተኛ ደግሞ ኦይስተር ነው። ኦይስተር የዚንክ ምርጥ የምግብ ምንጮች አንዱ ነው። ዚንክ የፀጉርን እድገትናም ጥገና ዑደትን ለመደገፍ የሚረዳ ማዕድን ነው። ጥናቶች እንደሚያሳዩት የዚንክ ማሟያ መውሰድ በዚንክ እጥረት ምክንያት የሚፈጠረውን የፀጉር መርገፍን የሚያስከትለውን ውጤት ሊቀይር ይችላል። ነገር ግን ከመጠን በላይ ዚንክ መውሰድ መርዛማነትን ሊያስከትል ይችላል። ዘጠነኛ ደግሞ ባቄላን መመገብ አለባችሁ። ባቄላ ለፀጉር እድገት አስፈላጊ የሆነው ከእጽዋት የተቀመመ ትልቅ የፕሮቲን ምንጭ ነው። እንደ ኦይስተር ሁሉ ባቄላ የዚንክ ጥሩ ምንጭ ሲሆን ይህም የፀጉር እድገትንና የመጠገን ዑደትን ይረዳል። እንዲሁም አይረን፣ ባዮቲን እና ፎሌትን ጨምሮ ሌሎች ለፀጉር ጤናማ የሆኑ ንጥረ ነገሮችን ይሰጣቸዋል። 11ኛ ደግሞ አኩሪ አተር ነው። ጥናቶች እንደሚያሳዩት በአኩሪ አተር ውስጥ ያሉ ውህዶች የፀጉር እድገትን ሊያበረታቱ ይችላሉ። ከነዚህ ውህዶች አንዱ በአኩሪ አተር ውስጥ በብዛት የሚገኘው ስፐርሚዲን ነው። ስፐርሚዲን የሰውን ፀጉር እድገት ሊያበረታታ ይችላል። 11ኛ ደግሞ ስጋ ነው። ስጋ በብዙ ሰዎች አመጋገብ ውስጥ ዋና አካል ሲሆን ለፀጉር እድገት በሚረዱ ንጥረ ነገሮች የበለጸገ ነው። በስጋ ውስጥ ያለው ፕሮቲን እድገትን ይረዳል። እናም የፀጉር ሀረጎችን ለመጠገንና ለማጠናከር ይረዳል። ስለዚህ ክብራትና ክብራን ተመልካቾቼ ለፀጉር እድገት መመገብ ያለባችሁ እጅግ በጣም 11 ጤናማ ምግቦች እነዚህ ናቸው። በተጨማሪም ከሰሞኑ ለፀጉር እድገት ምን ማድረግ እንዳለባችሁ በርካታ ቪዲዮዎችን ወደ እናንተ የማደርስ ይሆናል። ሁላችሁም ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን በየጊዜው የምለቀው የጤና ቪዲዮ ወደ እናንተ የሚደርስ ይሆናል። በሌላ የጤና መረጃ እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።